ከዛ በተጨማሪ የተለያዩ የልብ በሽታ ካለብን እነሱ ልብ በሽታዎች የራሳቸው ኢንፍላሜሽን ወይም ቁስለት የተለያዩ ስሜት ይፈጠራሉ። እነሱም ደግሞ ጾም በምንጾምበት ጊዜ እነሱ አይነት ስሜቶች ይወገዳሉ ማለት ነው። ከዛ በተጨማሪ ጾም በምንጾምበት ጊዜ ከአመጋገባችን ውስጥ 3-4 ወይም የተለያዩ መክሰስን እሱን የምንጨምረውን መቀነስ ነው ካልን ጾም በምንጾምበት ጊዜ ይሄ ደግሞ ምን ያደርግልናል? ገንዘብንም መቆጠብ እንችላለን። ስለዚህ ጾም ይሄ ትልቅ ጠቀሜታም አለው በዚህ መልኩ ማለት ነው። ከዛ በተጨማሪ ጾም በምንጾምበት ጊዜ ደግሞ ሰውነታችን የሚያስፈልገውን ፍላጎቱን እየቀነሰ ይመጣል። ሰውነታችን ውስጥ አዳፕት ያደርግና ፍላጎታችን እየቀነሰ ይመጣል ማለት ነው። ከዛ በተጨማሪ ምንድነው ጾም በምንጾምበት ጊዜ ሴቭ ታይማችን ጊዜያችንን እንቆጥባለን። ምንድነው ጊዜያችንን እንቆጥብ? ምግብ በምናዘጋጅበት ጊዜንም እሱን እንቆጥባለን። ከዛ በተጨማሪ ደግሞ የተለያዩ ምግብ በምንበላበት ጊዜ የምንፈጀውን ጊዜ እሱን ሴቭ ማድረግ እንችላለን። ከዛ በተጨማሪ ደግሞ ጾም በምንጾምበት ጊዜ ሰውነታችን ውስጥ ያሉ የምግብ የመፈጨት ስሜት የለም ማለት ነው በዛ ሰዓት። ስለዚህ እነዚህ አልተፈጨም ማለት ደግሞ ውስጣችን ውስጥ የተለያዩ የመነፋት አይነት ስሜት፣ የመቁሰል አይነት ስሜት እነዚህን ነገሮች መቀነስ እንችላለን። ምክንያቱም ሰውነታችን ውስጥ ያለው ይሄ ስቶማካችን ይሄ አይፈጭም፣ ምግብ እየበላን ስላልሆነ አይፈጭም ማለት ነው። ካልፈጨ ደግሞ ሪጀነሬት ወይም አዲስ ይሆናል። ለምሳሌ አንድ ወፍጮ በተደጋጋሚ የተለያዩ እንትኖችን የሚፈጭ ከሆነ ችግር ሊያጋጥመው ይችላል። ግን ያን መፍጨቱን ካቆመ ግን አዲስ ወይም ኖርማል የመሆን ፕሮባቢሊቲው ከፍተኛ ይሆናል ማለት ነው። ከዛ በተጨማሪ አሁን እንዴት ነው የምንጾመው? እንዴት አድርገን ነው? ዝም ብለን አይደለም። ለምሳሌ አንድ ሰው 24 ሰዓት ሊሆን ይችላል፣ 23 ሰዓት፣ አንድ ቀን 2 ቀን መጾም የሚችለው በአንድ አይደለም። ብድግ ብሎ ያን ያክል ጊዜ የሚጾመው የራሱ ስቴፕ ሂደት አለ። በሂደት ነው የሚጾመው። ስለዚህ መጀመሪያ አንድ ሰው በቀን ውስጥ 3ና ስናኮችን መክሰሶችን የሚመገብ ከሆነ መጀመሪያ ማድረግ ያለበት እነዚህ ስናኮችን ወይም መክሰሶችን የሚመገባቸውን ይቀንሳል። ስለዚህ በቀን ውስጥ ምን እያደረገ ይመጣል ማለት ነው? 3 ጊዜ ብቻ እየተመገበ ይመጣል። እነዛን ስናኮች ይቀንሳል። ቅድም እንደነገርኳችሁ ስናክ ወይም ይሄ መክሰስ የምንለው ምንድነው? ኢንሱሊንን ከፍተኛ የማድረግ ወይም ደማችን ውስጥ ያለውን የግሉኮስ መጠን በመቀነስ የራብ ስሜት፣ የተለያዩ የአእምሮ የመረበሽ አይነት ስሜት ነው እነዚህ ስናኮች የሚፈጥሩት። ስለዚህ ይሄን ስናክን ሙሉ ለሙሉ ማጥፋት ነው። ከዛ በተጨማሪ ሁለተኛው ስቴፕ የምናደርገው ስኪፕ ብሬክፋስት ነው። ቁርሳችን እንዘላለን ማለት ነው። ስለዚህ በቀን ውስጥ 3 የምንበላ ከነበረ በቀን ውስጥ ብሬክፋስት እንተውና ምሳና እራት ሊሆን ይችላል። ስለዚህ ለምሳሌ ምሳ የምንበለው 6 ሰዓት ከሆነ እራት ደግሞ የምንበለው 12 ሰዓት ከሆነ በዚህ ውስጥ በ6 ሰዓት እና በ12 ሰዓት መካከል 6 ሰዓት የምንበላበት ጋፕ አለ። ስለዚህ የምንበላበት ጊዜ ሂደት ማለት ነው። እስከዚህ ከ4 ሰዓት ውስጥ ደግሞ ስንት ሰዓት ጾምን ማለት ነው? 18 ሰዓት ጾምን ማለት ነው። ስለዚህ 18 ሰዓት እየጾምን 6 ሰዓት የመመገቢያ ሰዓት አድርገን 2 ጊዜ በቀን ውስጥ በመመገብ ሁለተኛውን ሂደት እናደርጋለን ማለት ነው። ይሄ ደግሞ ትልቅ ጠቀሜታ አለው። ስለዚህ ከዛ በተጨማሪ ደግሞ እነዚህን በምንመገብበት ጊዜ ቅድም እንደነገርኳችሁ እነዚህ የካርቦሃይድሬት ስኳር መጠን ከፍተኛ ያላቸውን በአጠቃላይ ወደ ሰውነታችን ገብተው የግሉኮስ ወይም የኢንሱሊን መጠን ከፍ የሚያደርጉ ስካይፕ የሚያደርጉ እነዚህን አይነት ምግቦችን መመገባችን መቀነስ ነው። ከዛ በተጨማሪ የምናደርገው ምንድነው? አሁን የምንመገብበት የሰዓት መጠን 6 ሰዓት ሆኖ ነበር። አሁን ደግሞ የምናደርጋለን የምንመገብበት የሰዓት መጠን ደግሞ ወደ 4 ሰዓት እንቀንሰዋለን። ይሄ ማለት ደግሞ ስንት ሰዓት? ቅድም 18 ሰዓት ነበር የምንጾመው። አሁን ወደ 20 ሰዓት እንጾምና የመመገቢያ ሰዓታችን ስንት ሰዓት እናደርገዋለን? 4 ሰዓት እናደርገዋለን ማለት ነው። ስለዚህ ለምሳሌ አንድ ሰው ምሳውን የሚበላ 6 ሰዓት ከነበረ ቅድም አሁን ወደ 2 ሰዓት ይገፋና 8 ሰዓት ሊሆን ይችላል ምሳውን የሚበላ። ምሳውን 8 ሰዓት ከበላ ራቱን ደግሞ 12 ሰዓት ከበላ የመመገቢያ ሰዓቱ ምን ያህል ይሆናል? 4 ሰዓት ይሆናል ማለት ነው። ጾም የሚጾመው ደግሞ ስንት ሰዓት ይሆናል? 20 ሰዓት ማለት ነው። ስለዚህ ሶስተኛ ስቴፕ ይሄን ያደርጋል። አራተኛ ስቴፕ ደግሞ በቀን ውስጥ 2 ሲመገብ የነበረውን 1 ምግብ ይመገባል ማለት ነው። በቀን ውስጥ 1 ምግብ። ስለዚህ ለስንት ሰዓት ይጾማል? 24 ሰዓት ጾሞ 1 ሰዓት ብቻ የመመገቢያ ሰዓት ያደርጋል ማለት ነው። በቀን ውስጥ 1 ምግብ ብቻ የሚመገብ ከሆነ ማለት ነው። ከዛ በተጨማሪ ስቴፕ 5 የሚያደርገው ወይም ሂደት 5 የሚያደርገው ሙሉ ለሙሉ ምግብ ትቶ በ2 ለ2 ቀን ለ3 ቀን ለ4 ቀን ለ5 ቀን ለዛ ቀን መጾም ማለት ነው። ሰውነታችን ራሱ ይነግረናል። መመገብ ካለብን ሰውነታችን ምንም አይነት የራብ ስሜት የማይሰማን ከሆነ ምንም አይነት የድካም ስሜት የማይሰማና ምንም አይነት ነገር እንደዚህ ሰውነታችን ውስጥ የመቁረጥ አይነት ስሜት ከፍተኛ ሌላ የወጣ ስሜት የማይሰማን ከሆነ በዚህ ጊዜ ጾምን ሰውነታችን እያዳመጥን ሰውነታችን በማዳመጥ
ጾምን መቀጠል እንችላለን ማለት ነው። ስለዚህ እነዚህን ሂደቶችን በማድረግ ወይም ፕሮሎንግድ ፋስቲንግ ቅድም ያልኳችሁ ለ2 ቀን ለ3 ቀን እና ከዛ በላይ በምንጾምበት ጊዜ ካንሰር፣ የማይቶኮንድሪያ ዲዚዞች እነዚህ ቀደም ማክሮፋጅ ያልኳችሁ እነዚህ ማይቶኮንድሪያ ዳሜጅ የሆኑ ወይም የተጎዱ ማይቶኮንድሪያዎችን እንደገና ያድሳል። ስለዚህ እነዚህ ደግሞ የካንሰር እንደ ምንጭ ወይም እንደ ሩት ኮዝ ሊሆኑ ስለሚችሉ እሱን ደግሞ ካንሰርን ሪሙቭ ሊያደርግ ይችላል። አንድ ሰው ስቴጅ 4 ፕሮስቴት ካንሰር የሚባል ካንሰር ታይፕ ይዞተኝ ይሄ ዶክተሮች ጋር ሄዶ ሲያማክራቸው ዶክተሮች ኦልሬዲ በቃ ትሞታለህ፣ ምንም አይነት ጊዜ የለህም ምናምን ብለውታኝ ወደ ቤቱ ከተመለሰ በኋላ እሱም ደግሞ ይሄን ፕሮሎንግ ለረጅም ጊዜ ጾም በመጾም አሁን አሜሪካ ሀገር ይሄ ሰው ተርፎ ስቲል እስካሁን ዩቲዩብ ከፍቶ ህዝቦችን እያስተማረ ካንሰርን እንደዚህ መከላከል ይቻላል ብሎ ከስቴጅ 4 አስቡት፣ ከስቴጅ 4 ማገገም ችሏል ወይም መዳን ችሏል ማለት ነው። ስለዚህ እነዚህም ካንሰርን ከካንሰር ተጠቂነት ወይም ካንሰር ያለባቸው ሰዎች ፋስቲንግ በምናደርግበት ጊዜ ወይም በምንጾምበት ጊዜ ይሄን ካንሰርን ያመጡታል ተብሎ የሚታሰቡ ነገሮችን መቀነስ እንችላለን ማለት ነው። ስለዚህ ከዛ በተጨማሪ የምናደርገው ነገር ኢንተርሚቴት ፋስቲንግ ሊሆን ይችላል ወይም ፕሮሎንግድ ፋስቲንግ ሊሆን ይችላል። የተመቸን ሰውነታችን በማዳመጥ ከዛ በተጨማሪ ኬቶ ዳይት ያልኳችሁ ቅድም ፋትን ከፍ በማድረግ ካርቦሃይድሬትን ቀነስ በማድረግ ፕሮቲን ደግሞ ማዕከል ላይ በማድረግ የምናደርገው ማለት ነው። ከዛ በተጨማሪ ኤክሰርሳይዝ ሊሆን ይችላል። ግን በምንጾምበት ጊዜ ብዙ ኤክሰርሳይዝ መስራት የለብንም። ምክንያቱም ሌላ ደግሞ ኤክሰርሳይዝ ስናደርግ ኤነርጂ ልናወጣ ስለምንችል እሱ ደግሞ ከፍተኛ ኤክሰርሳይዝ የምንሰራበት ከሆነ ሰውነታችን ውስጥ የተለያዩ ከፍተኛ ችግር ሊፈጠር ስለሚችል የስፖርት መጠናችንን መቀነስ እንችላለን። ከዛ በተጨማሪ ይሄ ደግሞ ከ15 ዓመት ዕድሜ ያሉ በበላይ ያሉ ሁሉም ሰዎች ቢጾሙ ጥሩ ነው። ከአረገዙ ሴቶችና ከሚያጠቡ ሴቶች ማለት ከነሱ ውጭ ሁሉም ሰው ቢጾም በጣም ተመራጭ ነው፣ አሪፍ ነው ማለት ነው። ሌላው ሴቶች ላይ ይሄ ጾም በሚጾምበት ጊዜ ሴቶች ላይ ታይሮይድ ግላንድ እዚህ ጋር ቲ3 እና ቲ4 የሚባሉ አሉ። እነሱ ቲ3 ሆርሞን የሚባለው ጾም በሚጾምበት ጊዜ የመቀነስ አይነት ሊመጣ ይችላል በላብራቶሪ ሲሰላ ማለት ነው። ይሄ ግን እንደዚህ ሲሆን ፋስቲንግ ወይም ጾሙ ችግር አመጣ ሳይሆን ኖርማሊ ዳይጀሽን ለማድረግ ይሄ ቲ3 የሚባል ሆርሞን ስለማያስፈልገን ነው ማለት ነው እንጂ ችግር መጥቶ ወይም ሌላ ነገር ሆኖ አይደለም። ግን ከዛ በተጨማሪ የተለያዩ ባለሙያዎችን በማማከር ጾም መጾም በጣም ጥሩና ትልቅ ጠቀሜታ አለው ማለት ነው። ግን ጾም በምንጾምበት ጊዜ ለምሳሌ ፕሮሎንግድ ወይም ለረጅም ጊዜ ለ2 ቀን ለ3 ቀን ለ4 ቀን ለ5 ቀን በእንደዚህ በምንጾምበት ጊዜ ለምሳሌ ክብደት ለመቀነስ ሊሆን ይችላል፣ የስኳር በሽታ ለማጥፋት ሊሆን ይችላል፣ ብዙ ጠቀሜታዎች አሉት። ስለዚህ እነሱን በምናደርግበት ጊዜ ክብደትን ለመቀነስ ለምሳሌ 2 ቀን 3 ቀን የምንጾም ከሆነ በጣም ጥሩ ነው። ይሄ የክብደት መጠናችን ወይም ፋት የሚባለውን ሴል ከሰውነታችን ውስጥ ቀንሶ መቀነስ እንችላለን ማለት ነው። ግን እነዚህ በምናደርግበት ጊዜ ሰውነታችን ደግሞ የተለያየ ችግር እንዳይፈጠርብን ቫይታሚኖችን፣ የተለያዩ ቫይታሚን ሳፕሊመንቶችን፣ ኤሌክትሮላይቶችን ሰውነታችን ውስጥ እነዚህ ሶዲየም፣ ካልሲየም እነዚህ ሰውነታችን ውስጥ የተለያዩ የፍሉድ የውሃ መፍሰስን እንደዚህ አይነት ነገሮችን የተለያዩ ሂደቶችን እንዲያደርጉ ስለሚጠቅሙና እነሱን ነገሮች ከፍተኛ ማድረግ ወይም እነዚህ ነገሮች መውሰድ አለብን። ከዛ በተጨማሪ ውሃ ነው። ውሃ ደግሞ መውሰድ በጣም ጥሩ ነው። 2.5 ሊትር በቀን ውስጥ መውሰድ በጣም ጥሩ ነው እና ከዛ በላይ ማለት ነው። ይሄ ደግሞ ምንድነው ፍሉድ ሊቀንስ ሰውነታችን ውስጥ ያለው ፈሳሽ መጠን ሊቀንስ ስለሚችል እነዚህን የውሃ መውሰድ ወይም የተለያዩ ቡና ሊሆን ይችላል፣ ሻይ ሊሆን ይችላል፣ እነሱን ከጾም በኋላ ብንወስዳቸው ጥሩ ነው። ከዛ በተጨማሪ ደግሞ ግሪን ቲ ወይም አረንጓዴ ሻይ የሚባለው እሱን ብንጠቀም በጣም ጥሩ ነው። እሱ ደግሞ የምግብ ፍላጎታችን ይቀንስልናል። የምግብ መፈለጋችን ወይም አፕታይታችንን መቀነስ ስለሚችል ግሪን ቲ መውሰዳችን በጣም ጥሩ ነው። ከዛ በላይ ደግሞ ሰውነታችን በምንጾምበት ጊዜ ዩሪክ አሲድ የሚባለው ሰውነታችን ውስጥ ስቶማካችን ላይ ከፍተኛ ሊሆን ይችላል። ግን ይሄ ከፍተኛ ሆነ ማለት ሌላ ችግር ተፈጠረ ማለት አይደለም። ዙሮ ወደ ዝቅተኛ ስቴት ወይም ወደ ዝቅተኛ ሊመለስ ስለሚችል እሱንም ደግሞ ቸክ ማድረግ አለብን ማለት ነው። ከዛ በተጨማሪ ደግሞ ሰውነታችን ውስጥ የግሉኮስ መጠን ከፍተኛ ሊሆን ይችላል ጾም በምንጾምበት ጊዜ። ይሄ ደግሞ የሚሆነው ሰውነታችን ውስጥ ሌበራችን ነው የተለያዩ የግሉኮስ መጠን አምርቶ ከፍተኛ ሊሆን የሚችል እንጂ ከምግብ የሚመጣ አይደለም። ስለዚህ አንዳንዴ የመጨነቅ አይነት ስሜት የግሉኮስ መጠን ወይም ስኳር በሽታ ያለባቸው ሰዎች ጾም በሚጾሙበት ጊዜ ሂደው የግሉኮስ መጠናቸውን ሲለኩ በሚለኩበት ጊዜ ከፍተኛ የሆነ የስኳር መጠን ሊኖር ይችላል። ይሄ ደግሞ የሚመጣው ከሌበራችን ነው የሚሆነው እንጂ ከምግብ ስላልሆነ ይሄ ደግሞ እንዳንጨናነቅ
ይህን በተከታታይ ክትትሎችን በማድረግ ማወቅ እንችላለን። ስለዚህ ይሄ ከምግባችን አይደለም የመጣው። ሌቨር ራሱ ግሉኮስን ያመርታል ማለት ነው። ከዛ በተጨማሪ ስባችን በርን በምናደርግበት ጊዜ በምናቃጠልበት ጊዜ ምን ሊፈጠር ይችላል? ይሄ ስቡ ግማሽ ፐርሰንቱ ኮሌስትሮል ነው፣ ግማሽ ፐርሰንቱ ደግሞ ትራይግላይሰሮል ነው። ስለዚህ ትራይግላይሰሮል ለኤነርጂ እንደ ጉልበት ኬቶን ፎርም በማድረግ እንደ ጉልበት ሊያገለግል ይችላል። ኮሌስትሮሉ ግን ሌቨራችን ፋቲ ሌቨር ሊፈጠር ይችላል። ይሄ ኮሌስትሮል ስብ እንትን ሊያደርግ ይችላል። ስለዚህ እሱን ደግሞ ኤልዲኤል የሚባል ኮሌስትሮል አለ። እሱን በየጊዜው አሰስመንት በማድረግ ወይም በመለካት ያለውን የኤልዲኤል መጠናችን ምን ያክል ነው የሚለውን ማወቅ እንችላለን። ስለዚህ ጾም በጣም ትልቅና ትልቅ ጠቀሜታ አለው። ስለዚህ ከዚህ በተጨማሪ ብዙ የሃይማኖትም አሁንም የጾም ሰዓት ስለሆነ በሃይማኖታችን ዘንድም እንድጾም ይፈቀዳል ማለት ነው። ስለዚህ ጾም በጣም አሪፍ ነው። በመጀመሪያ ቪዲዮ ሲጀምር 3 ቲፖችን ሰጣችኋለሁ ብዬ ጀምሬያለሁ። ስለዚህ የመጀመሪያው ቲፕ ሁሉም ነገር በማዕከል ወይም ሞዴሬሽን ቢሆን ምንም ችግር የለውም የሚባል ነገር አለ። ብዙ ዶክተሮች ብዙ የተለያዩ ሰዎች የሚሉት ነው። ይሄ ነገር ግን ውሸት ነው፣ በትክክል ውሸት ነው። ሙሉ ነገር ማዕከል ላይ ሳይሆን ለሰውነታችን ውስጥ ምንም ጠቀሜታ ወይም ብዙ አገልግሎት የማይሰጡ ነገሮችን መቀነስ አለብን ማለት ነው። ምንም አይነት ነገር ሁሉም ነገር በሞዴሬሽን ቢሆን ችግር የለውም የሚባል ነገር የተሳሳተ አባባል ነው ማለት ነው። ኤቭሪቲንግ ኢን ሞዴሬሽን የሚባለው ሀሳብ የተሳሳተ ነው። ከዛ በመቀጠል ደግሞ በብዙ ጊዜ ይሄ የምንሰጠው ሀሳብ ሁለተኛው ሀሳብ የሚሆነው ደግሞ በምግባችን ውስጥ የቁርስ የምንበለው ወይም ቁርሳችን በጣም ትልቅና ቁርስ ከበላን ሌላው ምንም ችግር የለውም። ቁርስ ነው ዋናው የምግብ አመጋገባችን ትልቁ ተብሎ የሚሰጥ ሀሳብ ደግሞ አለ። ይህም ደግሞ ሙሉ ለሙሉ ስህተት ነው። ቁርስ አይደለም ሙሉ ለሙሉ ይሄ ኮምፕሊትሊ የተሳሳተ ሀሳብ ነው። ስለዚህ ቁርስን ብንዘልና ምሳ ሰዓትና 4 ሰዓት ብንበላች ምንም ችግር የለውም። ስለዚህ ቁርስ ይሄ ብሬክፋስት እነዚህ ቁርስ የሚሸጡ የተለያዩ ድርጅቶች የተለያዩ ካምፓኒዎች ያወጡት ሀሳብ ነው እንጂ ቁርስ መመገብ ብቻ ማለት ይሄ ስህተት ሀሳብ ነው። ከዛ በተጨማሪ ደግሞ ምንድነው ብዙ ጊዜ እነዚህ የሚደረጉ ሀሳቦች ክብደትን ከመቀነስ ጤናን ማግኘት እንችላለን ብለው የሚያስቡ ሰዎች አሉ። እንደዛ መሆን የለበትም። ክብደትን በመቀነስ ጤናን አይገኝም። መጀመሪያ ጤነኛ ስንሆን ነው ክብደትን የምንቀንሰው ማለት ነው። ስለዚህ ይሄ ሀሳቦች ክብደትን በመቀነስ ጤናን እናገኝ የሚባሉ ሀሳቦች እነዚህ ኮምፕሊትሊ ወይም ሙሉ ለሙሉ ስህተት ናቸው። መሆን ያለበት ጤናን ካገኘን በኋላ ነው ክብደት መቀነስ የሚመጣው። ስለዚህ ክብደት ለመቀነስ የጾም ትልቅ ጠቀሜታ አለው። ስለዚህ ቪዲዮ ከተመቻችሁ ወይም አሪፍ ነው ብላችሁ ካሰባችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ተመልከቱት። አመሰግናለሁ።